ይቅርታ ይኸውልሽ እኛ እንደሆነ ወሬውን ሰምተናል። ምን እያሉ ነው? ሴቶችም ሆነ አካል ጉዳተኞች እንደማይካተቱ እንደሆነ ታወቀ። ካሜራ አጥፋ፣ በቃ እንዳታጠፋ እንዳትረጸኝ። አንዴ ይረጋጉ። ካሜራ ሪድ ተስተካክሎ ልጀምር። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን አላችሁ? መረጃን ከምንጩ የተሰኘው ወቅታዊ ጉዳዮች ላይ ትኩረት ሰጥቶ የሚሰጠው ፕሮግራማችን ዛሬም እንደቀጠለ ነው። ዛሬ ከስቱዲዮ ወጣ በማለት አንድ አካባቢ ላይ ተገኝተናል። በምርጫው ጉዳይ የህብረተሰቡ አስተያየት ምን ይመስላል የሚለውን የምናስቀኛችሁ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ልጆቻችን አጠገቤ አንዲት እናት ትገኛለች። ሰላም የኔ እናት እንደምን አለሽ? እግዚአብሔር ይመስገን። በቅርቡ ምርጫ እንደሚካሄድ ይፋ ሆኗል። የአሁኑ ምርጫ ለየት የሚያደርገው አካል ጉዳተኛና ሴቶችን ያሳትፋል እየተባለ ነው። በዚህ ላይ ምን ይላል? ሴቶች ነው ያልሽው? ይቅርታ ይኸውልሽ እኛ እንደሆነ ወሬውን ሰምተናል። ምን እያሉ ነው? ሴቶችም ሆነ አካል ጉዳተኞች እንደማይካተቱ እንደሆነ ታወቀ። ካሜራ አጥፋ፣ በቃ እንዳታጠፋ እንዳትረጸኝ። አንዴ ይረጋጉ። ካሜራ ያስጠፋሁት ላይቭ ነው። ንግግር እሰይ እንኳን ላይቭ ሆነ። ተመልከቱ። ይኸው ይረጋጉና ማለት የሚፈልጉትን ነገር ቢያስረዱ ይቻላል። አንቺ እንደው አታፍሪ? እውነታን ህዝብ ሰብስበሽ አታፍሪም ወይ? አንዴ ይረጋጉና ማለት የሚፈልጉትን ነገር ያስረዱ። አለኝ ማለት የምፈልገውን ነገር አለኝ። ይኸውልሽ አንቺ እንደሆነ ሴቶችና አካል ጉዳተኞች ምርጫው ላይ ይሳተፋሉ ያለሽ፣ እንደማይሳተፉ ደግሞ ህዝቡ በሙሉ ያውቃል። ሚዲያ ላይ ውሸት እየነዛሽ። አንዴ ይረጋጉና ማስረጃ ካለው ያስረዱ። አለኝ ሞልቶ ማስረጃ ህዝብ አይደለም የሚያውቀው። ናማ የኔ ልጅ ናማ እስኪ ኑማ እንደው ይኸውልህ እቺ ልጅ እኮ እንደው ምስኪኑ ነው። ይኸውልህ ምን ትለኛለች መሰለህ? ሴቶችና አካል ጉዳተኞች ምርጫው ላይ ይሳተፋሉ እኮ ነው የምትል። መቼ የተባለው ዋይስ ያዚ ጋር ሌላ ነገር ይባላል። ታይኔ ወንድም አንዴ ተረጋጉና ማለት የምትፈልጉት ነገር ማስረጃ ካለ ማስረጃ አቅርቡ። ይኸው እዚህ ጋር ነው ነው አሳየኝ ማይኔ ወይ ነው እንዴ? ይሄ እንኳን አይቻለሁ፣ ግን ፍጹም ከእውነት የራቀ ማስረጃ ነው። አንዴ ተረጋጉና ስለዚህ ስለተለቀቀው ቪዲዮና ስለ እውነታው እንዳስረዳችሁ ልትሰጡኝ። ምን አይነት ማስተባበያ ታቀርብልኝ ነው? በእናንተ በራሳችሁ ፔጅ እኮ ነው የተለቀቀው። እያየሽው ነው። ልክ ነው። ስሙ በተመሳስሎ የተሰራ የኛ ፔጅ ነው እንጂ የኛ ትክክለኛ ፔጅ አይደለም። አንዴ ተረጋግታችሁ ስለተለቀቀው ማስረጃ እንዴት ነው የሚያረጋግጥ? መጀመሪያ አልረጋጋም። ምን እውነት አይተሽ ነው? ተረጋጊ። አንዴ አዳምጡኛ። ምን ነው ማዳምጥሽ? አንዴ ተረጋጉ። ሄዳ ምን የምረጋጋው ነገር የለኝም። እስኪ እውነቱን ተናገሪ። አሁን አንቺ እውነት እንደሚያወራ ሰው ህዝብ መሀል ቁመሽ አንድ አይነት ነገር የምትናገሪ ህዝብ አያሳዝንሽም? ሰላም አላ ምን ብላችኋል? እስኪ ተረጋጉ። እስኪ እንደው መጡልኝ እርሶ እንደው ያው እስኪ ተረጋጊ። እስኪ አንቺ ተረጋጊ። እስኪ ምንድነው? ቆይ ከርቀት ለማየት እኮ ልትበላሉ ነው። እስኪ ቆይ እንደው እኮ ውሸቱ እውነት ነው በየአደባባይ እየተወራ እንዴት ብዬ ልረጋጋ? የምን ውሸት? እስኪ ረጋ ብለሽ ንገሪኝ። እውነቴን ነው። የምት ሴቶችና አካል ጉዳተኛ መምረጥም ሆነ መመረጥ ይችላሉ እኮ ነው የምትል እኮ ተወይል እንዴ? እሱማ ተብሏል። እውነታውን አልሰሙም እንዴ? በየሚዲያው እኮ ህዝቡን እንደ አሻንጉሊት ነው የሚያዩት እየተባለ ነው። አንዴ ማዘር ቢረጋጉ አይሻልም? ምን ነው የምረጋጋው? እስቲ ቆይ አንቺ ቆይ እስቲ ቆይ አሁን ለምትይው ነገር እውነት ማስረጃ አለሽ? አለኝ። እስኪ ምንድነው? አሁን ናማ ይሄኔ ልጅ አሳይልኝ እስኪ አሳይልኝ። ይሄን ተመልክተውታል? ይሄው ፋዘር እዚህ ጋር የ50 ሺህ ፎሎወር አለው ነው። በቃ ይሄ ምንድነው ግን ሴቶችና ይላል ሴቶችና አካል ጉዳተኞች አይሳተፉም። ቢሳተፉ እንኳን ድምጻቸው አይቆጠርም ነው ምን ያጥፋችኋል? ተው እንጂ አሁን አንተ ወጣት ነህ። እንዴት ማስተዋል ያቅታል? ጊዜው እኮ የሚዲያ ነው። ማንም እየተነሳ የፈለገውን የሚያወራበት የፈለገውን የሚጽፍበት። አትቸኩል፣ አድምጠኝ። ይሄንን መረጃ እኔ አይቼዋለሁ። ሳየውም ተመሳጨው። እውነቴን ነው፣ ተመሳጨው። እንዴት ነው ከአንድ የህዝብ ድምፅ ነኝ ከሚል ሚዲያ እንዲህ አይነት መረጃ የሚለቀቀው? ብዬ ተመሳጨው። እውነቴን ነው፣ ተመሳጨው። እና ምን አረጋግጦት እንደው ጠርጥሬያለሁ። ተከፍሎት እንዳይሆን እንደው የህብረተሰቡ አንድ አካል አልመሰለኝም። ስሚኝ እናቴ፣ ስሙ እንጂ ተደማመጡ። ቆይ ይኸውልሽ ይህን መረጃ አየሁ፣ ሳየው ተበሳጨሁ። ከዛ በኋላ ቢሯቸው ድረስ ሰተት ብዬ ሄድኩኝ። እንዴት ነው የህዝብ ድምፅ ነን ትላላችሁ? እውነት ይህን መረጃ እናንተ ናችሁ የለቀቃችሁ ብዬ ቢሯቸው ድረስ ሄድኩኝ። ከዛ በእነሱ ተመሳሳይ
ከፍቶ ነው ለካ የሚጫወቱብን እኛን ለማበላላት እኛን ለማበጣበጥ። እውነቴን ነው። አሳይልኝ ልጅ ልዩነቱን አሳይልኝ። ቆይ አሳይልኝ፣ ልዩነቱን አሳይልኝ። ወጣት ነህ እንዴት ይሄን እንዳታስተውልም አንተ? አዩት ማዘር እርሶ አንተ ወጣት ነህ አይደለ? ሶሻል ሚዲያ ላይ ማንም መጻፍ እንደሚችል የፈለገውን ሀሳብ መልቀቅ እንደሚችል ታውቃለህ። እንደዚህ አይነት የተሳሳቱ መረጃዎችን አይተህ ህብረተሰቡን ከማወቅ እንደዚህ ያልሆኑትን ነገሮች ሳታረጋግጥ ከመልቀቅ በፊት ማለቀቀው ምንጩ ከየት ነው የሚለውን ነገር ቀድማ አታጣራ። ጋሽ ያሉት እውነት ነው። ሉክ እንኳን እንደዚህ ጋር ይባውኔ 50 ሺህ ምናምን ያለው ምናምን እኔ ደግሞ ወጣት ነኝ ታውቂያለሽ። ሚዲያ ያመጣኝ ቀጥ ነው ማለት ነው። ያዩሽ ነው እዚህ ጋር ሉክ 50 ሺህ ነው ያለው። ቀጥታ አንቺ ደግሞ ሁለት ቪዲዮ አለሽ እዚህ ጋር ይወጣሽ ሶኛ በምን እዚህ አላምን በምን እስኪ አንቺ አሳየኝ። አየህ እሱ የምትለው አይነት ተመሳስሎ የተከፈተ ሀሰተኛ ፔጅ ሲሆን የኛ ሚዲያ ትክክለኛው ፔጅ 100 ሺህ ተከታይ ያለው በየቀኑ ሀገራችን ላይ የሚከሰቱ ወቅታዊ ጉዳዮችን የሚለቅ መረጃዎችን ሲለቅ ምንጩንም የሚያስቀምጥ ነው። አየህ ተመሳሳይ ፔጅ ነው። እንደው የኔ ልጅ አንተን ለማን እንደው እስኪ ንገረኝ እስካሁን እውነት ነው የምታወራው? ልክ ነው ማዘር። ይሄኛው የሷ ይኸውልሽ 100 ሺህ እና እዛ በላይ ምናምን ይላል። የሷ ሙሉ ቪዲዮ እዚህ ላይ አለ። እዚህ ጋር ደግሞ አንድ ሁለት ነው የጨመሩበት ለኛን ለማሳመር። በቃ 50 ሺህ ነው ጭራሽ ይሄ ፌክ ነው ማለት ነው። በቃ ትክክለኛ ነው እና በጣም ይከሳሽ። እሺ ቆይ እንደው አይኔ እኮ ይጠራጠራለሁ። እሺ ቆይ ሰማ ስማ ያልሰሙ አሰማ። ሴት ልጅና አካል ጉዳተኛ እንደ ማንኛውም ሰው የመማር የመስራት እንዲሁም የመምራት መብት አላት። አያችሁ መጀመሪያ መረጃ ከትክክለኛ ጣቢያ ወይም ደግሞ ከትክክለኛ የሚለቅ የሚዲያ አካል ማጣራትና መገንዘብ ያስፈልገናል ማለት ነው። ልክ ነው ልክ ነው። አሁን ግን እኔ ልጅ እውነት የምትይኝ እንደው እውነቱን ንገሪኝ። ሴቶችና አካል ጉዳተኞች መመረጥም ሆኖ መመረጥ ይችላሉ? በትክክል ማዘር። የአሁኑ ምርጫ ለየት የሚያደርገው አካል ጉዳተኛና ሴቶችን የሚያበረታታ ወደ መምራት ወደ ስልጣን እንዲመጡ ደግሞ ድምፅ ነን፣ አብረን በጋራ እነሱን ወደ ከፍታ እናምጣቸው የሚል ነው። ስለዚህ ሀሰተኛ መረጃዎችን ወደ ኋላ ጣል አድርገን ድምፅ ነን ከጎናቸው ወደ ላይ ከፍ እንዲሉ ልናበረታታቸው ይገባል። እንሆናለን እንጂ ድምፅ እንሆናለን። እውነት የሚነገር ብቻ ሳይሆን የሚኖር መሆን አለበት። ወሽ ልጆች እውነቴን ነው። አሁን ደስ አለኝ እውነቴን ነው። ስንቱ ነው ከመሬት እየተነሳ እየጻፈ ያልተባለ እያወራ ህዝቡን ግራ የሚያጋባ እኛን ከኛ የሚያጣላ ስንቱ ነው እውነት ደስ አለኝ። አሁን ይኸውላችሁ ይህንን እንደኛ ያልሰሙ እውነታውን የማያውቁ ብዙ የማህበረሰብ ክፍሎች አሉ። ስለዚህ እኛ እየዞርነ እውነታውን ማሳወቅ አለብን። እውነቴን ነው። ወሽ አሁን ተከታተሉ። የሰማ ስማ ያልሰሙ አሰማ። ሴት ልጅና አካል ጉዳተኛ እንደ ማንኛውም ሰው የመማር የመስራት እንዲሁም የመምራት መብት አላት። የሰማ ስማ ያልሰሙ አሰማ። ተከታተሉኝ። ወሽ አሁን ምን እናደርጋለን? እኔ በዚህ ልጅ እናንተ ደግሞ በሱና እናደርሰው። እሺ ልጅና እኔ መምህር ምን ያስጨንቀኛል ሁሉ ተፈጥሬ ጀባ በሉኝና እሷቱን ፍቅር ወዳጅ አይደሉም ሸውና መምሬ ሸው ከመምሬ ቆይ ጀምር እንደገና። እናትዬ እንዴት ዋልሽ? ሰላም ዋልሽ? ገበያ እንዴት ነው? ቆንጆ ነው? አሁን እንግዲህ ዘንድሮ ያው ምርጫ አለ ተብሏል። በዛ ምርጫ ላይ ደግሞ ሴት ልጅና አካል ጉዳተኞች እንደማንኛውም ሰው የመምረጥና የመመረጥ መብት አላቸው ተብሏል። አንቺስ እንዴት ነው? ለቀጣዩ ምርጫ ምን ታስቢያለሽ? ምን አሳባለሽ በዚህ ጉዳይ? አይዞሽ በጣም